በወንድሞቹ እንዲጠላ ካደረገው ነገር አንዱ ሞገስ የእግዚአብሔር አብሮነት ነው። ዳንኤል ከነገስታት ከሌሎች በልጦ እንዲገኝ ያደረገው የእግዚአብሔር አብሮነት ነው። የእግዚአብሔር አብሮነት ማለት ሞገስ ነው። አስቴር አጎቷ ቤት ያደገችውን ነገስታት ቢሮ እንድትገባ ያደረገው የእግዚአብሔር ሞገስ ነው። አሜን። ሞገስ ማለት የእግዚአብሔር አብሮነት ነው። እግዚአብሔር አብሮ ሆነ ማለት የማይቀበል የማይሰማ የማይገዛል ሰው አይኖርም። አሜን። ዛሬ የሆነ አንድ ሞገስ በአንድ ሰው ላይ ይከለጣል። አሜን። በስራ ላይ ይከለጣል። አሜን። በቢዝነስ ላይ ይከለጣል። አሜን። በኑሮ ላይ ይከለጣል። አሜን። እዚህ ግቢ ማጥባል አጎቷ ቤት ያደገች ኮስሞቲክስ ማታቅ ምናምን እንደሌላ ሰው ያደረጋት እኮ የእግዚአብሔር አብሮነት ነው። አጎት ቤትም ምደግ፣ ቆርቆሮ ቤትም ምደግ፣ ገጠርም ምደግ፣ የትም ምደግ የእግዚአብሔር አብሮነት ካለ ሰንጥቀት አልፋል። እስቲ አልፌ ሄዳለሁ በላ ሄዳለሁ። ግብፃውያንም ፈጥነው ከምድሩ ይወጡ ዘንድ ሕዝቡን ያስቸኩላቸው ነበር፣ ሁላችንም እንሞታለን ብለዋልና። ሊጡን ሳያቦካ ተሸክሞ ቡቃያውንም በልብሳቸው ጠቅልለው በትከሻቸውም ተሸከሙት። ሊወጡ ሲሉ መጀመሪያ ሙሴ መጣና ወደ ፈርዖን ምን አለ? እግዚአብሔር ሕዝብን ያመልከኝ ዘንድ ልቀቅ ሲለው እግዚአብሔር ማን ነው አለ። ማን ነው አለ። የሆነ ነገር የጠነከረው ጊዜው ስላልሆነ አሁን ግን ጊዜው ነው። አሜን። ሊሸኟቸው ምን አደረጓቸው? አስቸኮሏቸው። ዛሬ አንድ ሰው ላይ የሚያስቸኩል ክብር ይመጣል። አሜን። አረ ዛሬ ክብር ይመጣል። አሜን። እሺ የእስራኤልም ልጆች ሙሴ እንዳዘዛቸው አደረጉ። እሺ ከግብፃውያንም የብርና የወርቅ ዕቃ ልብስም ለመኑ። እግዚአብሔርም ለሕዝቡ በግብፃውያን ፊት የፈለጉትን እንዲሰጧቸው ሞገስን ሰጠ። ጉዳዩ አለቀው። ከዚህ በፊት አንኳኩታ አልከፈት ያላ ሳታንኳኳ አሁን ይከፈታል። አሜን። ጃማካ ፓራቫዳቫቫቫ ሲረግጧቸው፣ ሲያርሱባቸው፣ ጭቃ ሲያስቦኳቸው፣ ሲመቷቸው፣ ሲያንገላታቸው ነበሩ። እግዚአብሔር ግን እንደተናገረው እንደቃሉ ምንም አላደረገም። በግብፃውያን ፊት ሞገስን ሰጣቸው። ይሄ ሞገስ አይተህ ከሆነ ለየት ይላል። ይኸውልህ ከግብፅ እንዲወጡ በግብፃውያን ፊት ሞገስን ሰጣቸው ማለት ግብፃውያን ባዩአቸው ሰዓት ከሞገሱ የተነሳ ፈሯቸው። ከዛንስ አንለቅም፣ የትም አትሄዱም፣ እኛ ጋር ባሪያ ሆናችሁ ትቀጥላላችሁ ያሉ ሰዎች ሞገስ ከመጣ በኋላ አስቸኮሏቸው። አሜን። ተው ኖርማል አትሁን። እስከ ዛሬ የታገለ ማታ ባጋዳጋዳ ያስቸኩላ። አሜን። አረ ኢየሱስ ያድነን። አሜን። ስለ ሞገስ ልንገርህ። ዮሴፍን ምን አገኘው ብትል በወንድሞቹ እንዲጠላ ካደረገው ነገር አንዱ ሞገስ የእግዚአብሔር አብሮነት ነው። እውነት ነው ወይ? እውነት ነው። አረ እንስማማ ወይ? ጭንቅላት ነቅንቅ። እውነት ነው። ሞገስ ነው አይደል? ያ ዳንኤል ከነገስታት ከሌሎች በልጦ እንዲገኝ ያደረገው የእግዚአብሔር አብሮነት ነው። አሜን። የእግዚአብሔር አብሮነት ማለት ሞገስ ነው። አሜን። አስቴር አጎቷ ቤት ያደገችውን ነገስታት ቢሮ እንድትገባ ያደረገው የእግዚአብሔር ሞገስ ነው። አሜን። እነሱ መጽሐፍ ላይ ተጻፉ ናቸው፣ ለእምነት አባቶቻችን ናቸው። አንተ እዚህ ቁጭ ብላላ እንደዚህ አይነት የእምነት ሰው ነበር ተብሎ ይጻፍልሃል። አሜን። ጌታ ምስክሬ ነው። ሞገስ ማለት የእግዚአብሔር አብሮነት ነው። አሜን። እግዚአብሔር አብሮ ሆነ ማለት የማይቀበል የማይሰማ የማይገዛል ሰው አይኖርም። አሜን። ዛሬ እዚህ ቤት የመጣው እኮ የሞገስ መንፈስ ነው። አሜን። እስቲ ሞገስ በሉ። እስቲ ሞገስ ድገም። እስቲ አሁን ሞገስ የመጨረሻ ድገም። ሞገስ። ከዛንስ አንለቃችሁም ያሉ ሰዎች ይው የሚጋግሩትን ሊጥ እንኳን ሳያቦኩ ምን አሏቸው? አስቸኮሏቸው። እግዚአብሔር ደግሞ የሚወጡበትን ሰዓት እንደደረሰ ባወቀ ጊዜ አብሮነቱን አሳየ። አሜን። ከዛንስ አንለቃችሁም ያሉ ሰዎች በሙሉ ፍርሃት እንዲገባባቸው አደረገ። አሁን እዚህ የመጣ ሞገስ ጌታ እኮ ይሄን አገልግል ያለኝ ከትላንት ወደ የፎከረብኝ መንፈስ ሊመታው። አሜን። አራሜን ነው ወይ? አሜን። ዛሬ የሆነ አንድ ሞገስ በአንድ ሰው ላይ ይከለጣል። አሜን። በስራ ላይ ይከለጣል። አሜን። በቢዝነስ ላይ ይከለጣል። አሜን። በኑሮ ላይ ይከለጣል። አሜን። ሞገስ ካለ አንተን የማይሰማ ሰው የለም። አሁን የፈለክበት 4 በ4ም 2 በ2ም የሆነች ቤት ውስጥ ግባና ኑር ከፈለክ
እየኖርክም ነው ከፈለክ አንዳንድ ሰው እየኖረ ሊሆን ይችላል ቤቱ የሆነ ማተር አረግ ዋናው የእግዚአብሔር አብሮነት ነው አሜን ነው አሁን ከዚህ ስትመለስ ሁሉ ጊዜ እንደምትመላለሰው አይሆንም አንድ ሰው ኮቴው ከብዶ ከዚህ ይወጣል እኔ አንገልኝ ዝም ብለህ እስቲ ዛሬ የቤት ስራ ልስጣችሁ ዝም ብለህ ሞገስ ጸልይ ዝም ብለህ ስለ ሞገስ ብቻ ጸልይ አንድ ሳምንት ጊዜ ወስደ 3 ቀን 4 ቀን ሞገስ ብቻ ኢየሱስ ጌታ ከየትኛውም መካከል ጠርቶ የሚያወጣ እግዚአብሔር ሞገስ አለ እስራኤላውያኖች ሲፈሩ የተፈሩበት ዋናው የነሱ ምናምን አለ የእግዚአብሔር ሞገስ የእግዚአብሔር አብሮነት አሜን ነው ወይ አጠገብ ያለውን እግዚአብሔር ካንተ ጋር ነው በለው አንተ እግዚአብሔር እኛን ከስንት ፋውል ታውቃለህ ከስንት ፋውል እኛን አውጥቶ እዚህ ጋር ሲያቆም እኔ ለቀስ አንዳንድ ሼም ይዘኛል ሁላችሁም እስቲ 5 ደቂቃ ቢሰጣችሁ ስለራሳችሁ ስታስቡ ጌታ ከስንት ነገር አስመልጦ አሜን ነው አሜን ዛሬ ጌታ ምስክሬ እንደሆነ ነገር ያዩ ሰዎች አሁን ከዚህ በኋላ ልዩነት ይሆናል አሜን አረ አሜን በል አሜን አረ አሜን በይ በኢየሱስ ስም አንድ ሰው ተለቀቀ ይበል ተለቀቀ ኢየሱስ ጌታ አሜን አሜን ጅራ ኢየሱስ አሜን ሞገስ በሉ ሞገስ ድገም አሁን ሞገስ ድገም የመጨረሻ ሞገስ አሁን ምን ይሆናል ብትል ዝም ብለህ ከዚህ በፊት ሄዳል ተመላልሳላ ግድ የለም በኔ ሆነብህ ነገ የምትሄድበት አላ የምትሄዱበት ቦታ አላ ባይቀጥሩም ዝም ብለህ ሂድ ቀጠሮ ያለው የለም እዛ ጋር በጸባይ አሜን በጌታ በኢየሱስ አሜን አንተ ስለ እግዚአብሔር አብሮነት እየተናገርኩ ዝም ትላለህ በጌታ በኢየሱስ ዛሬ እስራኤላውያንን ከግብጽ ምድር ያወጣ የእግዚአብሔር አብሮነት ከዛሬ ምሽት ጀምሮ ባንተ ላይ ይሆናል አሜን እስቲ ተለቀቀ በል እስቲ እግዚአብሔር ጋር ጭቅጭቅ ያለ መሰለህ የሚፎክር ምናምን ገላለሁ አጭዳቸዋለሁ ምናምን እኮ አይደለም ዝም ብሎ ሞገሱን አደረገባቸው አብሮነት ምንም እግዚአብሔር ጋር ጭቅጭቅ የለም አብሮነቱን ካንተ ጋር ከዛንስ እነዛ አደገኛ ነን የሚሉ ሰዎች ፊት ሞገስ ሲመጡ ፈሯቸው ከዛ ከፈሯቸው በኋላ አስቸኮሏቸው ይው ፈሯቸው ከዛንስ ያለውን ነገር በሙሉ ሰብስበው ሰጧቸው ከዛንስ አስቸኮሏቸው ይው ከዚህ ቀን ጀምሮ ነገር የተያዘ በጌታ በኢየሱስ ሰማ ካባራ ባዲያላፋ ያንተ የተለቀቀው ነው አሜን ያንተ የተያዘው አይደለም አሜን ያንተ የሞተው አይደለም ኢየሱስ ያድናል አሜን ስር እየሰደርክ ትሄዳለህ አሜን ሻባባባባ ጋዲያ ቮነሜስ ትልቁ ኢትዮጵያ ውስጥ ትልቁ ረጅሙ ህንጻ የኢትዮጵያ ንግድ ባንክ ነው አንተ ርዝመቱን ነው የምታየው ወደታች ተቆፈረው መቻይ ስንት ዓመት የፈጀ ህንጻ ነገር ዝም ያለው ወደ ላይ ሊታይ ነው ያ ማባጋጋ ሻማጋዳላ ባራ አረ ኢየሱስ ያድናል አንድ ሰው ተለቀቀ በልስ ተለቀቀ ይው ሲገዲ ፈሜራ አስቸኮሏቸው አስቴር የምትባል ሴት እዚህ ግቢ ማትባል አጎታ ቤት ያደገች ኮስሞቲክስ ማታቅ ምናምን እንደ ሌላ ሰው ያደረጋት እኮ እግዚአብሔር አብሮነት አጎት ቤት ምደግ ቆርቆሮ ቤት ምደግ ገጠር ምደግ ሱዳን ምደግ የትም ምደግ የእግዚአብሔር አብሮነት ካለ ሰንጥቀት አልፋል እስቲ አልፈ ሄዳለሁ በላ ሄዳለሁ የእግዚአብሔር ሞገስ አሜን ሃሌሉያ አሜን የሆነ ሰፈር ላይ እንደዚህ ያደረጉ ካሉ ዛሬ ጸጥ ይላሉ አሜን ማካባጋዳ ጋዳ ዛሬ ዝም ይላሉ ማቲካኒ አላፋራ መጽሐፍ ሲናገር ጠላቶቻችሁ እንደ ድንጋይ ዝም ይላሉ አይልም ዛሬ ሞገስ አሜን እስቲ ሞገስ በል እስቲ ሞገስ ይሄ መጽሐፍ ክፍል ዝም ብዬ ትላንት ማታ ሳጠናው ከሌሊቱ 6 ሰዓት የእግዚአብሔር አብሮነት አንለቅም እግዚአብሔር ማን ነው
ከቶ አላውቀውም ብሎ በትዕቢት የተወጠረው ሰውዬ ጋር መጣና ኢየሱስ ጌታ ደግሞ መጽሐፍ እግዚአብሔር ሲናገር ምን አለ? ሕዝቤን ያመልኩ ዘንድ ልቀቅ። አለቅም ችግር የለም። በዚህኛው ምዕራፍ ላይ ደግሞ አስቸኮላቸው። ይሁን ለሆነ ሰው እኮ ለአንድ ሰው እኮ ጌታ ምስክሬ ሳታውቀው ራስን ከፍታ ላይ ታገኛለህ። አሜን። ሳታውቀው ይኸው ዘር ማንዘር ያልደረሰ ቦታ ትደርሳለህ። እስቲ ነገሬ ተለቀቀ በል። እስቲ ነገሬ ተለቀቀ። ኢየሱስ ጌታ ተለቀቀ በል። እስቲ ተለቀቀ። በጣም እኔ ነገር ልንገርህ፣ ስንት ምድረ በዳ ሁሉም ሰው አቋል። ኢየሱስ ጌታ የኋላህን እየነገርኩ አላስለቅስህም። የፊት ለፊት እነግርሃለሁ። ምድረ በዳን እግዚአብሔር ያለመልመዋል። አሜን። ይለመልማል በል። እስቲ አሜን ነው። ጌታ ምስክሬ፣ ማንም ያልደፈረውን ትደፍራለህ። አሜን። ጌታ ምስክሬ፣ እዚህ ተለቀቀ በል። እስቲ ተለቀቀ። ማይ ጉድነስ ተመሰክራላችሁ? አዎ። ታዲያ ተመሰክራላችሁ? አዎ። ሌሎቻችሁ ትመሰክራላችሁ? አዎ። ዝም ያለው ጉዳይ ማለት ነው። በእነዚህ ሶስት እስከ ሰኞ ድረስ ያንተ ነገር ይንቀሳቀሳል። አሜን። ይንቀሳቀሳል። አሜን። ይንቀሳቀሳል። አሜን። እዚህ ተለቀቀ በል። እስቲ ተለቀቀ። አሜን ነው። አሜን። ይኸው ዛሬ አሜን 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 እያለ አሁን ግን የሚሳካበት ወቅት ነው። አሜን። እስቲ አንድ ሰው ተለቀቀ ይበላ። ድገም እስቲ። አሁን ተለቀቀ። የመጨረሻ ድገም። ተለቀቀ። ዛሬ በሚጠላ ፊት እግዚአብሔር ሞገስ ይሰጣል። አሜን። ይሰጠኛል በላ። ለአንድ ሰው ልናገር። ይሄ ሰዓት አሁን በገንዘብ የተገዛ ሰዓት ነው። ሄጄ ሰዓቱ ምናምን ብዬ ነው። መንፈሳዊ ሰዓት ለሆነ ሰው ይገጠማል። እስቲ ተገጠመ በል። እስቲ መቃ ኢየሱስ ሲገዲፈሜራ